ሰላም እሺ ሰላም እንዴት ነህ? ሰላም እባላለሁ ከቪዚት አዲስ ነው የመጣሁት። ስለ ሪያሊቲ ሪል ስቴት አንዳንድ ነገሮች ሰምቼ ነበር የመጣሁት። ስለ ሳይታችሁ ያላችሁን ኦፈር ሰምቼ ነው የመጣሁትና ቆንጆ ጊዜ ላይ ነው የመጣሽው። ዲፕሎማት አፓርትመንት የሚባል አለን፣ በጣም ቆንጆ አፓርትመንት። እሱን እያስረከብን ያለነው አዳዲስ ፕሮጀክቶችን ደግሞ ለሽያጭ አውጥተናል። አሁን የምንገኘው ቦሌ ጋዜቦ ጋር የሪያሊቲ ሪል ስቴት 9ኛ ፕሮጀክት የሚገኝበት ቦታ ላይ ነው። ዲፕሎማት ቁጥር 2 ፕሮጀክታችን ነው። በ6 ወር ጊዜ ማለት ነው። እዚህ ሪያሊቲ አሁን ይዘን የመጣነው ፕሮጀክት ከሌሎቹ ለየት ያለና በዛ ያለ የካሬ አማራጭ ይዘን የመጣንበት ፕሮጀክት ነው። በዚህ 10 ዓመት ውስጥ እስካሁን 9 ፕሮጀክቶችን ዴሊቨር አድርገናል። ስለ ፔመንት ፕላን ጥሩ ቅናሾች አሉን። በተለይ የፓላስ ቪው የፒያሳ ፕሮጀክት ላይ ትልቅ የዋጋ ቅናሽ አድርገናል። የሚሸጣቸው አፓርትመንቶች በሙሉ ህጋዊ ዶክመንቶቹ የተሟሉ ናቸው። ሰላም እሺ ሰላም እንዴት ነህ? ሰላም እባላለሁ ከቪዚት አዲስ ነው የመጣሁት። ስለ ሪያሊቲ ሪል ስቴት አንዳንድ ነገሮች ሰምቼ ነበር የመጣሁት። ስለ ሳይታችሁ ያላችሁን ኦፈር ሰምቼ ነው የመጣሁትና እስቲ አንተም ራስህን አስተዋውቀኝ፣ ስላሉት ነገሮችም እናውራ። በጣም ጥሩ። እኔ አቤል እባላለሁ፣ የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። በእርግጥም ቆንጆ ታይም ነው የመጣሽው። አንዳንድ አዲስ ኦፈሮችን ይዘን መጥተናል፣ አዲስ ፕሮጀክቶችንም ለቀናል። ግን በዝርዝር ቁጭ ብለን ብናወራው የበለጠ ደስ ይለኛል። እሺ ደስ ይለኛል። አቤል እሺ እሺ አቤል፣ አሁን እዚህ የመጣሁት አዳዲስ ፕሮጀክቶችን እንደለቀቃችሁ ያለቁም እያስረከባችሁ እንደሆናችሁ ሰምቼ ነው የመጣሁት። ኦፈርም እንዳላችሁ ስለነሱ አንዳንድ ጥያቄ ልጠይቅህ ነበር የመጣሁት። በጣም ጥሩ። ቆንጆ ጊዜ ላይ ነው የመጣሽው። ዲፕሎማት አፓርትመንት የሚባል አለን፣ በጣም ቆንጆ አፓርትመንት። እሱን እያስረከብን ያለነው አዳዲስ ፕሮጀክቶችን ደግሞ ለሽያጭ አውጥተናል። ፕላስ ይህንን አስመልክቶ ደግሞ ትልቅ ቢግ ኦፈር አዘጋጅተናል ለደንበኞቻችን። ትልቅ የዋጋ ቅናሽ፣ በጣም አትራክቲቭ የሆነ ይዘን መተናል። እሱን ግን በዝርዝር ከማውራታችን በፊት አንቺ በአካል ብትሄዱና ብትጎበኙት የሪያሊቲ አፓርትመንቶች ምን ይመስላሉ የሚለውን አይተሽ ለተመልካቾችም ስለሚሆን እንዳለ የሚታይ የሚዳሰስ ስለሆነ እሱን ይዩና ዊትነስ አድርጊውና ከዛ በኋላ በዝርዝር ስላወጣናቸው ኦፈሮች ብናወራ የተሻለ ነው ባይ ነው። መልካም፣ እንደዛ ከሆነ ሄጃቻቸው ልምጣና ስላለው ነገር እናወራለን። ይቻላል። የኛ ባለሙያዎች አሉ፣ ደግሞ መሀል ከተማ ነው ያሉት፣ እዚሁ ቅርብ ናቸው። ቦሌና ሳር ቤት ነው ያቸውና በዲቴል እናወራለን ማለት ነው። ይቻላል። አመሰግናለሁ። እሺ እሺ እንኳን ደህና መጣችሁ። አሁን የምንገኘው ቦሌ ጋዜቦ ጋር የሪያሊቲ ሪል ስቴት 9ኛ ፕሮጀክት የሚገኝበት ቦታ ላይ ነው። ዲፕሎማት ቁጥር 1 አፓርትመንት ማለት ነው። ይሄ ስናስረክብ 9ኛ ጊዜያችን ነው። ውስጡን ገብተን ደግሞ ምን እንደሚመስል በደንብ እናየዋለን። እንግዲህ አሁን ይሄ የምታዩት ቦታ ሪሴፕሽን ኤሪያ ነው። ሁሉንም አፓርትመንቶች የምንገነባው በሆቴል ስታንዳርድ ነው። እዚህ ሪሴፕሽኑ ጋር ሪሴፕሽኒስት ይኖረናል። እዚህ ጋር ደግሞ እንደሚታየው የኢንተርኮም አገልግሎት ይኖረናል ማለት ነው። ሁሉም ፍሎሮች በካሜራ እይታ ውስጥ ናቸው። ይሄ ከሴኩሪቲ አንፃር በደንብ የተሰራበት ነው ማለት ነው። እዚህ ጋር ደግሞ የፕሮፐርቲ ማኔጅመንት ኦፊስ ይኖረናል ማለት ነው። ወደዚህ ጋር ስንመጣ የሎቢ ኤሪያችን ነው የሚሆነው። እንደሚታየው በጣም ሰፊ ነው። እንግዶች መጥተው መጀመሪያ በኢንተርኮም አለና ይደውላሉ። ደውለው ኮንፈርም ከተደረጉ በኋላ እዚህ ጋር አረፍ ብለው ነው ማለት ነው የሚጠብቁት። እዚህ እንትናችን ላይ 2 ሊፍቶች ነው ያደረግነው። ሊፍቶቻችን ኦቲስ ብራንድ ናቸው። ለሁሉም ሳይቶች የምንጠቀመው የኦቲስ ብራንድ ነው። እሺ እዚህ ጋር ደግሞ የቤዝመንታችን የመጨረሻ ፍሎር የሚገኝበት ኤሪያ ነው ማለት ነው። ይሄ እንግዲህ እንደሚታየው እዚህ ጋር የ3 ቤዝመንት ነው ያለው። እዚህ ጋር ለፓርኪንግ
በቂ የሆነ ስፔስ ነው ያለን። ኤክስትራ መኪና ላላቸውና እንግዶች ደግሞ ሲኖሩ መግቢያውም አክቹሊ በዚህ ጋር የተለየ ነው። በዚህ ጋር ነው የሚገቡት ለብቻቸው። የነዋሪው መግቢያ በፊት ለፊት ነው ያለው። ይሄ እንግዲህ የገስት ፓርኪንግ ብቻ ነው ማለት ነው። መግቢያውም ለብቻው በዚህ ጋር ነው። የተለየ ኢንትራንስ ነው ያላቸው ማለት ነው። እዚህ ጋር ደግሞ የሚታየው ባካፕ ጀነሬተሩ ይሄውና፣ ባካፕ ጀነሬተሩ ነው። እዚህ ጋር የሁሉም ቤቶች ቆጣሪ እዚህ ጋር ይገኛል ማለት ነው። እዚህ ጋር ደግሞ ትራንስፎርመሩ አለ። እዚህ ለሚሆኑ ለጥበቆች ምናምን ደግሞ የቶይሌት የወንድና የሴት ቶይሌት እዚሁ ፍሎር ላይ ይገኛል ማለት ነው። እሺ አሁን ደግሞ የምንገኘው ሚዛኒን ፍሎራችን ላይ ነው። ይሄ ፍሎር ኮመን የምትጠቀሙባቸው ነገሮች ናቸው ያሉት። እዚህ ጋር ቡክ ለማድረግ እንደ ሪሴፕሽን ኤሪያ የምንጠቀመው ቦታ ነው ይሄ። ሌላው ጂምናዚየም ይኖረናል። ጂምናዚየም ሙሉ ዕቃ አሟልተን ነው የምናስረክበው ማለት ነው። ሌላው ደግሞ ስቲምና ሳውና እንደምታዩት እዚህ ጋር የተለያየ ለወንድና ለሴት ሰፓሬት የሆነ ስቲምና ሳውና አዘጋጅተናል ማለት ነው። ውስጡን ገብተን ነው። ይሄ ሎከር እና አረፍ የምትሉበት ስፔስ ያለበት ቦታ ነው። ይሄኛው ደግሞ ቶይሌት እና ሻወር፣ ሁለት ሻወር ይኖረዋል ማለት ነው እዚህ ጋር። ሳውናው ደግሞ እንደዚህ እንደምታዩት ይሄን አርት ናቹራል ሉክ እንዲኖረው አድርገን ነው የሰራነው። በጣም ሰፊና የሚያምር ሳውና ነው ያለው። ስቲሙም ደግሞ እንደምታዩት የሞዛይክ አርት ነው የተጠቀምነው እና በደንብ ለማድረግ ይመቻል። ሰፊ ነው። ምን ይመስላል ማለት ነው። አሁን ደግሞ የምንገኘው ሚዛኒን ፍሎራችን ላይ ነው። ይሄ እንደምታዩት ከሎቢው ያለው ከፍታ በጣም ትልቅ ነው ማለት ነው። እዚህ ፍሎር ላይ ኮመን የሆኑ ነገሮች የምናገኝበት ኮመን የምትጠቀሙበትን ነገሮች የምናገኝበት ፍሎር ነው። ይያቸው አሁን ደግሞ ቤቱ ምን እንደሚመስል ገብተን እናየዋለን ማለት ነው። በመጀመሪያ ይሄ በር ስታንዳርድ ነው፣ ሁሉም ጋር የሚገጥመው በር ነው። ይሄ በር 100 ኪሎ ግራም ይመዝናል። እዚህ ጋር እንደሚታየው የካሜራ አለው ማለት ነው። በፒን ኮድ መጠቀም ይቻላል። እዚህ ጋር ደግሞ የፊንገር ፕሪንትም አለው ማለት ነው። በአሻራ የሚቆለፋል ወይም ደግሞ በተለመደው መንገድ በሎካልም መከፈትና መዘጋት የሚችል ቁልፍ ነው። እዚህ ጋር ደግሞ አንድ ጊዜ ሎክ ስናደርግ እነዚህ ቁልፎች 15 ቦታ ላይ ከታችም ከላይም በጎንም ሳይድ 15 ቦታ ላይ አንድ ጊዜ ሎክ ያደርጋሉ ማለት ነው። ይሄ በር እንደ ስታንዳርድ ነው የምንገጥመው። ይሄን በር ነው ማለት ነው የምንጠቀመው። አድርገውና የእሳት አደጋ ቢኖር ለ6 ሰዓት ያክል ከውስጥም ሆነ ከውጭ ሳያስገባ መያዝ የሚችል አቅም አለው ይሄ በር። ሌላው ኢንተርኮም አገልግሎት ያለው እዛ ሪሴፕሽን ላይ ቤታችሁ ጋር እንደዚህ ይገጠማል። እዚህ ጋር መደወል ትችላላችሁ ማለት ነው። ሪሴፕሽን ሲጠይቁ ወይም ከዛ ሲደወልላችሁ ቪዲዮ ኮል ያደርጋል ማለት ነው። ይሄ ደግሞ ሳሎን ነው። ይሄን ይመስላል። እዚህ ጋር ሳሎኑ የራሱ የሆነ ባልኮኒ አለው፣ ሰፊ ባልኮኒ። መሰለ ሰፊ የሆነ ባልኮኒ አለው ማለት ነው። ይሄ ደግሞ ኪችናችን ነው። እንደምታዩት የኪችን እንትናችንም ይሄን ይመስላል ማለት ነው። እሺ በዚህ ጋር ደግሞ የላውንደሪ ሩም ይኖረናል ማለት ነው። ይሄ ላውንደሪ ሩሙ እዚህ ጋር የራሱ የሆነ የማሞቂያ ይሄ ላውንደሪ ሩሙ ነው። እዚህ ጋር ያው ማሞቂያ ሴንትራል ማሞቂያ ለሁሉም ክፍሎች ያገለግለናል።
ይሄኛው ደግሞ ማስተር ቤድሩሙ ነው። ማስተር ቤድሩሙ የባዝሩም ነው። ይሄን ይመስላል ማለት ነው። ይሄ ደግሞ ቤድሩሙ ነው። የራሱ የሆነ ክሎዜት አለው። ባይ ዘ ዌይ ማቴሪያሎቻችን የምንሰራባቸው ኢምፖርትድ የሆኑ ማቴሪያሎች ብቻ ናቸው። ጥንቅቅ አድርገን ነው ማለት ነው በዚህ መልኩ የምናስረክበው። ይሄኛው ባልከሪ ደግሞ በዚህም በማስተር ቤድሩም በሳሎኑም በኩል ያገለግላል። ስለዚህ የሳሎኑን ትቶ ደግሞ በዚህ ጋር መጠቀም ይቻላል ማለት ነው። እዚህ ጋር ደግሞ የልጆች ቤድሩም የምናገኘው ለብቻው ነው፣ ሰፓሬት ነው። ይሄ ዲዛይን ትንሽ ለየት ያለ ነው። ለብቻው ነው ያለው ማለት ነው ተለይቶ የልጆች ቤት። ይሄኛው አንደኛው የልጆች ክፍል ነው። ይሄን ይመስላል። እዚህ ጋር ክሎዜቱ በዚህ መልኩ በዚህ መደርደሪያም ተሰርቶበት እንደዚህ አልቋል ማለት ነው። ይሄኛው ኮመን ባዛቸው ነው። ኮመን ባዙም ይሄን ይመስላል። ሁለተኛው ቤድሩም ደግሞ ይሄን ይመስላል። ይሄን የራሱ ክሎዜት ተገጥሞለታል ማለት ነው። ባለ 3 መኝታችን ይሄን ይመስላል ማለት ነው። እዚህ ላይ ያለ እሺ አሁን ደግሞ የምንገኘው ሩፍቶፓችን ላይ ነው። እዚህ ፍሎር ላይ ደግሞ የጋራ መገልገያ የሆነ ኪችን ይኖረናል ማለት ነው። እዚህ ጋር ደግሞ ክሎብ ሃውስ አለ። ፕሮግራም ሲኖርባችሁ ባርቢኪው ነገር ሲኖር እዚህ ጋር በደንብ ብዙ ሰው ማስተናገድ የሚችል አዳራሽ አለን ማለት ነው። እንደዚህም ደግሞ ሰፊ የሆነ ፕሮግራም ሲሆን ሰፊ የሆነ ቴራስም አለ ማለት ነው በዚህ ጋር። ቴራሱ ደግሞ ይሄን ይመስላል። በጣም ትልቅና ሰፊ ነው። በጣም የሚያምር ቴራስ ነው። እንግዲህ ወደ ማታ ወጥቶ ሻይ ቡና ለማለትም ትልቅ የሆነ ፕሮግራም ለማስተናገድም በጣም በቂ የሆነ አዲስ አበባን 180 ዲግሪ እንደዚህ አይነት እይታ ማሳየት የሚችል ይሄን የመሰለ ቴራስ አለን ማለት ነው። አሁን ይሄ ፕሮጀክታችን እንደነገርኩ 9ኛ ፕሮጀክታችን ነው ለሪያሊቲ ስናስረክብ ማለት ነው። ሪያሊቲ ሪል ስቴት ሁሉ ጊዜ ምንድነው የሚያደርገው? የሆነ ፕሮጀክት ሰርቶ ይጨርሳል እና እዛው ጋር ይደግማል፣ ሰርቶ ይጨርሳል ይደግማል። እና አሁን ምንድነው የሆነው? ይሄ ዲፕሎማት ቁጥር 1 አፓርትመንት ቦሌ ጋዜቦ ላይ የሚገኘው ነው። ፊት ለፊቱ ላይ አዲስ ፕሮጀክት እየደገምን ነው ማለት ነው። ይሄ እየደገምን ያለነው ፕሮጀክት ነው እዚህ በኮንስትራክሽኑ ላይ የሚታየው። ይሄ ፕሮጀክት አሁን እዚህ ላይ ለመድረስ አሁን 3 ቤዝመንት ከስር ሰርተናል። 3 ቤዝመንት ጨርሰን አሁን ፍሎር ጨርሶ አሁን የመጀመሪያ ፍሎር ስትራክቸር እየተሞላ ነው ያለው ማለት ነው። ሌላው አሁን እዚህ ያየናቸው አሚኒቲዎች ጂሙ፣ ስቲሙ፣ ሳውናውና ይሄ ቴራስን ጨምሮ ማለት ነው ክላብ ሃውሱን ከኪችኑን ጨምሮ አዲስ የምንደግመው ላይ ሌሎች ተጨማሪ አሚኒቲዎችን ጨምረንበታል። ላይብረሪ እና ትንሽ የኮምፓውንድ ይዘት እንዲኖረው ደግሞ አድርገን ኪድስ ዞን እንዲኖረው አድርገን እየገነባን ያለ ነው ማለት ነው። ሌላው ደግሞ ቤቶች ውስጥ እዚህ ጋር ያለን ኦፕን ኪችን አማራጭ ብቻ ነበረ። አዲሱ ላይ የክሎዝ ኪችን አማራጭም አድርገን እያንዳንዳቸው ቤት 2 ኪችን እንዲኖራቸው አድርገን እየሰራን ያለ ነው። እንግዲህ ይሄ ፕሮጀክታችን በጣም ቆንጆና ለየት ያለ በዲዛይንም ሪያሊቲ ሪል ስቴት ለመጀመሪያ ጊዜ አውትሳይደሮችን አስገብቶ 25 የሚሆኑ ባለሙያዎችን አወዳድሮ እየገነባ ያለው ዘመናዊ አፓርትመንት ነው። ቀረብ ብለን ደግሞ የኮንስትራክሽን ሂደቱን እዛ ወርደን እናየዋለን። እንግዲህ ይሄ ዲፕሎማት ቁጥር 2 ፕሮጀክታችን ነው። በ6 ወር ጊዜ ውስጥ ማለት ነው እዚህ ፕሮግረስ ላይ ደርሷል። ከ3 ቤዝመንት ከስር ሰርተናል። ይሄ ግራውንድ ፍሎሩ ነው። የመጀመሪያውን ፍሎር ደግሞ እንደምታዩት መልኩ ኦልሬዲ የብረት ስራው እያለቀ ነው ማለት ነው። ስትራክቸር እየተሰራ ነው ያለው። እኔ ራሱ እዚህ ሳይት ላይ ሁልጊዜ በየሳምንቱ ብዙ አዳዲስ ነገር ነው የምናይበት ብሎካችን ነው። እዚህም ጋር ከባለ 1 እስከ ባለ 3 መኝታ አማራጮች ይኖሩናል ማለት ነው። እንግዲህ እስካሁን እንዳየነው ነው። ይሄን 9ኛ ፕሮጀክታችንን ካስረከብን በኋላ ሳርቬይ ካናዳ ኤምባሲ ጋር ደግሞ ሌላ ፕሮጀክት 10ኛ ፕሮጀክታችንን ጀምረን አሁን ላይ ኦልሞስት 90% ፕሮግረሱ አልቆ በማጠናቀቅ ላይ ነው ያለነው። የፊኒሺንግ ስራዎች ናቸው የሚቀሩት እና እዛም ላይ ባለ 2 እና ባለ 3 መኝታ አማራጮች አሉ።
እሱን እያስረከብን ነውና ጥቂት ቤቶች ይቀሩናል። ሶ ሳር ቤት ካናዳ ኤምባሲ ጋር ጥቂት ቤቶች መቅረቱን አስመልክቶ እዩ ፊት ለፊት ላይ ደግሞ 12ኛ ፕሮጀክታችንን እየገነባን ነው የምንገኘው ማለት ነው። አሁን የኤዩ ወይም ደግሞ አምባሳደር ፕሮጀክታችን አሁን ላይ 3 ቤዝመንቶችን ኦሬዲ አጠናቆ ያለበት ሁኔታ ነው ያለው ማለት ነው። አሁን ደግሞ በዚህ አላበቃም። ሪያሊቲ ሪል ስቴት ፒያሳ ላይ ፓላስ ቪው ፕሮጀክት ብሎ በጉጉት ሲጠበቅ የነበረውን ፕሮጀክት ለሽያጭ በይፋ አውጥቷል ማለት ነው። እንግዲህ ፓላስ ቪው ፕሮጀክትን ደግሞ እዛ ሄዳችሁ የሚያስጎበኛችሁ የኛ ሰው ይኖራል ማለት ነው። እንኳን ደህና መጣችሁ። አሁን ደግሞ ፒያሳ ሳይት ላይ የምንገኘው ሪያሊቲ ሪል ስቴት በአይነቱ ለየት ያለና ከ30 ካሬ የካሬ አማራጭ ያለው ፓላስ ቪው የሚባል ፕሮጀክት ላይ ነው። ይሄን ነው ይዘን የመጣ ነው። ቅድም እንዳልኩት ሪያሊቲ አሁን ይዘን የመጣ ነው ፕሮጀክት ከሌሎቹ ለየት ያለና በዛ ያለ የካሬ አማራጭ ይዘን የመጣንበት ፕሮጀክት ነው። እነዚህ ፕሮጀክቶች እንደምታዩት ከ4000 ካሬ ላይ ያረፈ ሲሆን ቢልዲንጉ ያረፈበት ደግሞ ወደ 3000 ካሬ ላይ ነው ያረፈው። 1000 ካሬ ሜትር የሚሆን ደግሞ ለተለያየ አሚኒቲ የሚሆን ፍሪ ስፔስ ትተናል ማለት ነው። ከዚህ ህንፃ ላይ 4 ቤዝመንት ያለው ሲሆን ከ500 መኪና በላይ ማቆም እንዲያስችል አድርገናል ማለት ነው። የቤቶቹ አማራጮች ከ127 ካሬ እስከ 220 ካሬ ማለት ነው። የንግድ ሱቅ ደግሞ ከ27 ካሬ እስከ 434 ካሬ የምናገኝ ይሆናል ማለት ነው። የፒያሳን ገጽታ ከፍ የሚያደርግና ለአድዋ 00 እንዲሁም ደግሞ ለፍሬንድሺፕ ፓርክ በጣም ቅርብ የሆነ ፕሮጀክት ነው ማለት ነው። ይሄንን ይመስላል እንግዲህ ፕሮጀክታችን ማለት ነው። እንኳን ደህና መጣሽ በድጋሚ። እሺ አመሰግናለሁ። እንኳን ደህና ቆየኸኝ አቶ አቤል። በጣም ጥሩ። እንዴት ነበረ ጉብኝት? እንዴት አገኛችሁት? በጣም ቆንጆ የሚባል ቆይታ ነበረ የነበረኝ። ያሏችሁን አንዳንድ ሳይቶች አይቼ ነው የመጣሁት። የት ሄድሽ? ለምሳሌ የታየው መሰለ ደንበል ጋዜቦ ጋር ዲፕሎማት አፓርትመንት ቁጥር 1 እና ቁጥር 2 ነዋሪዎች የገቡበትንም ፊት ለፊቱ ደግሞ እየገነባቸው ያላችሁትን እሱን አይቼ ነው የመጣሁት። ሌላኛው ወደ ሳር ቤት አካባቢም ያለቀ እያስረከባችሁ ያለ ካናዳ ኤምባሲ ጋር እሱ አቅራቢያ ያለውን አፍሪካ ህብረት ጋር አምባሳደር ብላችሁ የሰየማችሁትን እሱንም አይቼ ነው የመጣሁት። በመጨረሻም ወደ ፒያሳ አካባቢ ፓላስ ቪው የሚባለውን ሞናርክ ሆቴል አጠገብ ያለውን እሱን አይቼ ነው የመጣሁት። በጣም ቆንጆ የሚባል ሎኬሽን፣ በጣም ጥሩ ፕሮጀክቶች ናቸው። ኦኬ፣ በጣም ጥሩ። እሺ አቶ አቤል፣ እስቲ አንዳንድ ጥያቄዎችን ይዤ መጥቼ ነበረ። አንደኛ ባውቅ ደስ የሚለኝ እኔና ተመልካቾቼ ስለ ሪያሊቲ ባክግራውንድ እስቲ ስላስረከባቸው ፕሮጀክቶች እንዲሁም አሁን ላይ ሽያጭ ላይ ያሉ ከረንትሊ ስላሉት ስለነሱ ፕሮጀክቶች አንዳንድ ነገር ብትነግረኝ። በጣም ጥሩ። እንግዲህ ሪያሊቲ ቀደም ሲል የሚታወቀው የኮንስትራክሽን ካምፓኒ ነው። ሪያሊቲ ሼር ካምፓኒ ይባላል። በውስጡ ብዙ ሲስተር ካምፓኒዎች አሉት። ኮንስትራክሽን ላይ ነበር በደንብ የሚታወቀው። የብዙ ድርጅቶችን ግንባታ የሚሰራ አንደኛ ኮንትራክተር ነበረ። ላለፉት 10 ዓመታት ውስጥ ግን ሙሉ ለሙሉ ወደ ሪል ስቴት ገብቷል። የራሱን የሪል ስቴቶችን ብቻ ነው የሚገነባው። የሚታወቀውም ደግሞ በጣም ኳሊቲ ያላቸውን ሌክዠሪ አፓርትመንቶችን መሀል ከተማ ላይ ገንብቶ በማስረከብ ነው የሚታወቀው። በዚህ 10 ዓመት ውስጥ እስካሁን 9 ፕሮጀክቶችን ዴሊቨር አድርገናል። አሁን በአንቺ በመጣሽበት እናንተ በመጣችሁበት ወቅት ዲፕሎማት ቁጥር 1ን አስረክበን ነዋሪ ገብተዋል። ሳር ቤት ካናዳ ኤምባሲን ደግሞ በማስረከብ ላይ እንገኛለን። ምናልባት ለአብነት በፊት ካስረከብናቸው ውስጥ ከሚታወቁት ውስጥ አንዱ መንገድ ቦሌ ጃፓን ሲቲ ቪው የሚባል አፓርትመንት ነበረን። በጣም ቆንጆ አፓርታማ ነው። ሎኬሽኑም ጥሩ የሚባል ቦታ ላይ ነው። እዛ ላይም
ለነዋሪዎቹ እንደዚህ በአንድ ዓመት ከ8 ወር ውስጥ ገንብተን አጠናቀን አሁን ሞቅ ያለ ኑሮ እየኖሩበት ነው ማለት ይቻላል። ሌላኛው ለምሳሌ በአብነት ማነሳው ሳር ቤት አለን። እንዲሁም ደግሞ ቦሌ አትላስ ላይ በብዙ ደንበኞቻችን ተወዳጅ ፕሮጀክት ነበረ። ቦሌ አትላስ ከደሳለኝ ሆቴል ፊት ለፊት ሪያሊቲ ያስረከበው ነው። በጣም አነስ ያለች በፍሎር 3 ቤት ብቻ የያዘ ኦልሞስት 30 አባወራ ብቻ የያዘ ቅንጡ አፓርትመንት፣ እሱንም ለነዋሪዎች እንደዚሁ ገምተን አስረክበናል። እሱ ቤት ባይ ዘ ወይ በጣም ሬንታል ቫልዩ ትልቅ ሪተርን ደንበኞች እያገኙበት ያለው ነው። በማከራየት ጥሩ ገቢ እየተገኘበት ያለ አፓርትመንት ነው። ይሄ አሁን ያለንበት ቢልዲንግ ራሱ ሪያሊቲ ፕላዛ ይባላል። ይሄ ደግሞ ሞል ነው። ሙሉ ለሙሉ ሱቆችና ኦፊሶችን ያሉት እኛም ቢሮአችን እዚህ አድርገናል። ቦሌ ብራስ ላይ ሌላኛው ደግሞ ገንብተን ካስረከብ ነው ለአብነት የሚሆን ፕሮጀክቶች ነው። ሪያሊቲ 9 ፕሮጀክቶችን አስረክቧል ማለት ነው። ምናልባት ሁለተኛው ጥያቄዎች ላይ መጣ። አሁን ከረንትሊ ለሽያጭ ያሉን ፕሮጀክቶች አብዛኛው አንቺ የጎበኘሻቸው ናቸው። ሁሉም መሀል ከተማ ፕራይም ሎኬሽን ላይ ነው ያሉት። ሳር ቤት፣ ቦሌ እና ፒያሳ ያለ ነው ማለት ነው። ሳር ቤት ካናዳ ኤምባሲ ጋር በመጠናቀቅ ላይ ያለ ኢንዲቪጁዋል ካርታ ያወጣለት ሰዎች በባንክም አያይዘው ሊገዙት የሚችሉ አፓርትመንቶች አለን። እሱ በሚጋች ላይ በጣም በአጭር ጊዜ ነው እዚህ ጋር የደረስነው። ቀደም ሲል ግንባታ ላይ በቁፋሮ ላይ የሚያውቁ ሰዎች አሉ። ባይናው ገና 1 ዓመት ከ5 ወሩ ነው ዴሊቨሪ እያደረግን ነው ማለት ነው። በሴሚ ፊኒሽ እያስረከብን ነው። በፉል ፊኒሽም አማራጭ አለው። ሪያሊቲ በደንብ የሚታወቀው ፕሮጀክቶችን በመድገም ነው። በጣም አንድ ፕሮጀክት ሰክሰስፉሊ ከጨረስነው በኋላ ያንን ፕሮጀክት በተመሳሳይ ሎኬሽን በተሻለ ዲዛይን እንደግማለን ማለት ነው። ሳር ቤትን እያስረከብን እዛው ሳር ቤት ደግሞ አፍሪካ ዩኒየን ጋር አምባሳደር ፕሮጀክት በሚል ስያሜ ሳር ቤት ካናዳ ኤምባሲ ላመለጣቸው አፍሪካ ዩኒየን ጋር እየደገምን ነው። በተሻለ ዲዛይን አማራጮችን ይዘን መተናል። ልክ እንደዚሁ ሌላኛው የጎበኘሽው ዲፕሎማት አፓርትመንት ቁጥር 1 አይተሽዋል አይደል? ቦሌ ጋዜቦ ላይ ነዋሪዎችም ነበሩ፣ ነዋሪዎች የገቡበት እሱን አስረከብን። ፊት ለፊቱ ደግሞ ቁጥር 2 ዲፕሎማት አፓርትመንት በሚል ስያሜ ሬዚደንሻል የሆነ አፓርትመንት እጅግ በተሻለ ዲዛይን፣ በተለይ የቤቶቹ ዲዛይን ላይ በጣም አፕግሬድ አድርገን የመጣ ነው። ሰዎች ሲሰጡን የነበረውን ኮሜንቶችን በሙሉ አሻሽለን ቁጥር 2 ዲፕሎማት አፓርትመንት አምጥተናል። ቁጥር 1 ያመለጠው ሰው ካለ ቁጥር 2 አማራጭ አለን ማለት ነው። ሌላኛው በኋላ በሰፊው የምናወራው ፓላስ ቪው የሚባለው ፕሮጀክት ነው። የሪያሊቲ 14ኛ ፕሮጀክት ነው። እሱ ደግሞ መሀል ፒያሳ ላይ ሪያሊቲ እስከዛሬ ፒያሳ መተዋወቅ ነበረ። አሁን ፒያሳ በጣም በማደግ ላይ ያለች ሎኬሽን ነው። ተመራጭ ሎኬሽን እየሆነ ነው። ፒያሳ ላይ ፓላስ ቪው የሚል ተለቅ ያለ ፕሮጀክትን ይዘን መተናል ማለት ነው። 3 አማራጭ እኛ ጋር አሁን ማግኘት ይቻላል። እንግዲህ በጣም ጥሩ ነገሮችን አሁን የነገርከኝ አሳቤ። እስቲ ሪያሊቲን ከሌላ ሪል ስቴት በምንድን ነው መለየት የምንችለው? ኦኬ፣ ሪያሊቲ የሚለየት ያደርገዋል ስንል ብዙ ጊዜ የምናገኘው እና ደግሞ ደንበኞችም እኛን የሚመርጡበት 4 መሰረታዊ ምክንያቶች አሉ ሪያሊቲ የሚለይበት ማለት ነው። የመጀመሪያው ለየት የሚያደርገው ትረስት ነው። ብዙ ደንበኞች ሪያሊቲን ያሙታል። የፈጠረው ትረስት ነው። በጣም እውነተኛ ካምፓኒ ነው። ቃሉን በተግባር ይፈጽማል። በእውነተኛነቱ ነው የሚመረጠው። እና ከስማችን ራሱ ስያሜ ስንጀምር ሪያሊቲ ማለት እውነት ነው። ስራችንም እንደዛው እውነቱን የሚገልጥ ስራ ነው የምንሰራው። ስማችንም እውነት ነው፣ ስራችንም የእውነት ነው የሚለው ስሎጋናችን። እውነትን የሚፈልግ እምነትን የሚፈልግ ሪያሊቲን በጣም ይመርጣል። ቅድም እንዳልኩሽ በዚህ 10 ዓመት ውስጥ 9 ፕሮጀክቶችን ዴሊቨር አድርገናል። ይህን ያከናወኑ በጣም ጥቂት ናቸው በከተማችን ላይ ካሉ ሪስቴት። 9ኙን ማስረከብ ብቻ ሳይሆን ሁሉንም ቃል ከገባ ነው በጣም አስቀድመን ያስረከብነው ማለት ነው። እርሊ ፕሮጀክቶችን ዴሊቨር እናደርጋለን። እሱ ነው ተመራጭ የሚያደርገን ማለት ነው። ቶሎ በተባለበት ጊዜ ግንባታ ተገብቶ መረከብ የሚፈልግ ደንበኛ ነው ብዙ ጊዜ ሪያሊቲ ላይ የሚመጣው። እሱ ትረስት አሁንም አለን። የአይዴንቲቲያችን ነው፣ አሁንም ይቀጥላል ማለት ነው። ፕሮጀክቶችን ኦን ታይም አይደለም ቢፎር ዴሊቨር እናደርጋለን። ሌላ በሁለተኝነት ሪያሊቲን ተመራጭ የሚያደርገው ፕሮጀክት ቶሎ ስናስረክብ ፍጥነቱ እንዳለው ነው። ኳሊቲን ኮምፕሮማይዝ አናደርግም። በጣም ኳሊቲ ላይ ነው ፎከስ አድርገን የምንሰራው።
አንቺም በአይንሽ እናንተም ሄዳችሁ ያያችሁት ዊትነስ ታደርጉታላችሁ ብዬ አምናለሁ። ደንበኞችም የሪያሊቲን ቤት በአካል አይተው መጥተው ዊትነስ እንዲያደርጉ ነው የምንመክረው። ከስትራክቸር ጀምሮ እስከ ፊኒሺንግ ድረስ በጣም በኳሊቲ እና በጥራት የሚገነቡ አፓርትመንቶች ናቸው። ጥራትን የሚወድ ሰው አጌን ሪያሊቲን ይመርጣል። ይሄ ሁለተኛ ለየት የሚያደርገን ነው ማለት እችላለሁ። ምናልባት በሶስተኝነት የምንጨምረው የጋራ መገልገያ ነው። እኛ ቤት ስንል አብሮ የጋራ መገልገያ ፉል ፓኬጅ ያስፈልገዋል፣ አሚኒቲ የምንለው ማለት ነው። ያ ማለት እንደ ኤሌቬተር፣ ባክአፕ ጄኔሬተር፣ የከርሰ ምድር ውሃ፣ ፓርኪንግ፣ እነዚህ ቤዚክ የጋራ መገልገያዎች ሪያሊቲ ውስጥ አሉ ብቻ ሳይሆን አሁን ሪያሊቲ ኤክስትራ ሄዶ ሁሉም አፓርትመንቶችም ላይ ኤደሽ ዊትነስ እንዳደረግሽው ስቲም፣ ሳውና፣ ጂም፣ ክለብ ሃውስ እነዚህ ነገሮች እንደ ቅንጦት አይደለም። ሪያሊቲ ቤቶች ከዚህ በፊትም ዴሊቨር አድርገናል ፎር ፍሪ ማለት ነው፣ ነፃ ነው። እነዚህ አብረው ከህንፃው ላይ የሚካተቱ ይሆናል ማለት ነው። ሪያሊቲ ቤት አንድ ሰው ሲገዛ እነዚህ ነገሮች በሙሉ ኢንጆይ የሚያደርጋቸው ብዙ አሚኒቲዎች አሉት። ድግስ ቢኖር የሚያከብርበት አዳራሽ አለ፣ ቴራስ አለ፣ ግሪን ኤሪያ አለ። አሁን ደግሞ አዳዲስ ፕሮጀክቶቻችን ላይ ደግሞ እነዚህን አሚኒቲ በጣም ጨምረን መተናል። የልጆች ማቆያ፣ ግሪን ስፔስ፣ እነዚህ ነገሮችን ሁሉ አካተን መተናል ማለት ነው። ከቤቱ ባሻገር ህንፃው በጣም የተሟላ ሴኪዩርድ የሆነ በፕሮፐርቲ ማኔጅመንት የሚተዳደር ነው ማለት ነው። ሪያሊቲን የሚመርጥ ሰው እነዚህ ነገሮች ማግኘት ይችላል። እነዚህ ቤኔፊት ያደርጋል ማለት ነው። እነዚህ በዋናነት ሪያሊቲ ከሌሎች ሪልስቴቶች ለየት የሚያደርግና ደንበኞችን የሚመርጡ ነው። አንድ ለመጨመር ያህል ሎኬሽን ነው። በሎኬሽን ላይ አንደራደርም። ሎኬሽን በጣም አጥንተን ነው የምንመጣው። ሪሰርች ሰርተን ነው ቦታን የምንመርጠው። አዲስ አበባ ውስጥ ልብ የሚባሉ ቦታዎች ፕራይም ሎኬሽን ላይ ያለ ነው። ይህንንም የምናደርገው ለምንድን ነው? አንድም ለመኖሪያ ብቻ ሳይሆን አንድ የኛ ደንበኛ ቤት ሲገዛ ኢንቨስት ያደረገበትን መልሼ ላገኘው ወይ ሽጬ ላትርፍበት ኦር ላከራየው ቢል በጣም ቫልዩ የሚኖረው ከሎኬሽን ጋር የተያዘ ስለሆነ አዲስ አበባ ላይ ፕራይም የሚባሉ ሎኬሽኖች ላይ ያለ ነው። ቦሌ ነን፣ ሳር ቤት ነን። አሁን ደግሞ በማደግ ያለችው ፒያሳ ላይ መተናል ማለት ነው። እነዚህ አራት ነጥቦች ሪያሊቲን ከሌላው ለየት ያደርገዋል ብዬ አስባለሁ። ጥሩ ነጥቦችን ነው በእውነት ያነሳልኝ። በዚህ አጋጣሚ እስቲ ስለ ካሬ አማራጫችሁ ስለሱ እስቲ አንዳንድ ነገር ንገረኝ። የካሬ አማራጮችን ካነሳን ሳር ቤት አፍሪካ ዩኒየን ያለው አምባሳደር ፕሮጀክት ላይ ባለ 2 እና ባለ 3 መኝታ አማራጭ አለን። ከ110 ካሬ ስፋት ጀምሮ እስከ 215 ካሬ ሰፊ ካሬ አማራጭ ድረስ አለን። እንደውም እዛ አምባሳደር ላይ 215 ካሬ ባለ 3 መኝታ ከዚህ በፊት ብዙ ጊዜ ዴሊቨር አድርገነዋል። በደንበኞቻችንም ተወዳጅ ነበረ። እሱም ቤት በጣም አፕግሬድ በሆነ የቤት ዲዛይን እያንዳንዱ ሩም ባልከኒ እንዲኖረው እያንዳንዱ ሩም ናቹራል ቬንቲሌሽን ያለው እሱን አማራጭ ይዘን መተናል። ሌላኛው ደግሞ ዲፕሎማት አፓርትመንት ጋዜቦ ላይ ከሄድን ደግሞ ከባለ 1 እስከ ባለ 3 መኝታ አማራጭ አለን። በተመሳሳይ ፒያሳ ላይ የምንመጣ ከሆነ ደግሞ በጣም መልቲፕል ሳይዝ ሁሉንም ኦዲየንስ ሊያካትት የሚችል አማራጮችን ይዘን መተናል። ባለ 1 መኝታ አለን። አነስ ያሉ ካሬዎች አሉን። ለሬንታል ቫልዩ የሚያገለግል ወይ ደግሞ ለወንደላጤ አነስ ላለ የፋሚሊ ሳይዝ የሚሆን ቤቶች አሉን። አቬሬጅ ደግሞ ካሬዎች አሉን። ልክ እንደዛው ደግሞ በጣም ትልልቅ ሳይዝ የሆኑ ለሰፊ ፋሚሊ የሚያገለግል ልክ እንደ ፔንት ሃውስ የምንጠቀምበት ሁሉም አማራጭ ማግኘት ይችላሉ ማለት ነው። እንደ የሰው አቅም ከትንንሽ ካሬ እስከ ትልልቅ ካሬ አማራጮችን ማግኘት ይችላሉ ማለት ነው። እሺ፣ በጣም ጥሩ የካሬ አማራጮችን አሁን የነገርከኝ። አሁን እስቲ ወደ ዋናው ነገር ልግባ። ሁሉም ሰው ማወቅ የሚፈልገው ነገር ነውና ዋጋ ስለ ዋጋው ደግሞ አዳዲስ ኦፈሮችም ያወጣቻቸው አሉ መሰለኝና ስለነሱ ስለ ፔመንት ፕላን ስለነሱ በደንብ ብታስረዳኝ ደስ ይለኛል። በጣም ጥሩ። ዋናው ዋጋ ነው ይባላል። ሪያሊቲ እንግዲህ በጣም የሚያተኩረው ከዋጋው በላይ ቅድም ያየነው ቫልዩ ላይ ነው፣ ኳሊቲ ላይ፣ ትረስት ላይ። ከኛ ቤት የሚገዛ ሰው እረከበዋለሁ የሚል ምንም አይነት ስጋት አይኖርበትም። እሱን ነው ሙሉ ኮንፊርሜሽን የምንሰጠው። የምንሸጣቸው አፓርትመንቶች በሙሉ ህጋዊ ዶክመንቶቹ የተሟሉ ናቸው። እያንዳንዱ ካርታውን፣ የንግድ ፍቃዱን፣ የግንባታ ፍቃዱን፣
ሊዝ የተከፈለበትን በሙሉ አያይዘ ነው የምንሰጠው። ሰው ህጋዊነት፣ ጥራት፣ ዴሊቨሪ አያሳስብም። ምናልባት አሳሳቢ የሚሆነው ዋጋ ነበረ። ዋጋም ላይ ግን አሁን ላይ ጥሩ ኦፈሮች አሉ። ይሄ አሁን ያወጣናቸው ኦፈሮች ለረጅም ጊዜ ላይ ቆዩ ይችላሉ፣ ለአጭር ጊዜ የምንጠቀማቸው ናቸው። ጥሩ ቅናሾች አሉ። በተለይ የፓላስ ቪው የፒያሳ ፕሮጀክት ላይ ትልቅ የዋጋ ቅናሽ አድርገናል። በሪያሊቲ አፓርትመንት ውስጥ በሪያሊቲ ታሪክ ብለው ትልቁ ቅናሽ ያለው ፓላስ ቪው ፕሮጀክት ወይም ፒያሳው ላይ ነው። የዋጋ ቅናሽ አለን እዛ ላይ። ቅድመ ክፍያ ደግሞ የምንጠይቀው 15% ብቻ ነው። የመጀመሪያ ክፍያ 15% ነው። እንደ ዲፕሎማት ጋዜቦ ላይ እና ሌላኛው ደግሞ የሳር ቤት አምባሳደር ፕሮጀክት ላይ ደግሞ ቅድመ ክፍያ በ10% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀሪውን በረጅም ጊዜ ምቹ አከፋፈል አላቸው። በተለይ ደግሞ አሁንም ፓላስ ቪው ወይም ፒያሳ ላይ ደግሞ ለሚገዛ በጣም ሰፋ ያለ የረጅም ጊዜ አማራጭ አለው ማለት ነው። እጁ ላይ ካሽ ለያዘ ሰው ደግሞ ዳጎስ ያለ ቅናሽ እንሰጣለን። በተለይ ደግሞ 100% ለሚከፍሉ ሰዎች ከዋጋ ላይ የ30% ቅናሽ ይወርዳል። ያ ማለት ኦልሞስት የቤቱ ሩብ ዋጋ ይቀንሳል ማለት ነው። በ10% እና በ15 ቅድመ ክፍያ ብቻ ብሎኩን ፍሎሩን መጥቶ እነዚህን ዶክመንቶች ተረክቦ የቤት ባለቤት መሆን ይችላል። ቀሪውን የረጅም ጊዜ ከወለድ ነፃ የሆነ ምቹ አከፋፈላለን። እጁ ላይ ካሽ ላለ ሰው ደግሞ ከፍ አድርጎ ከፍሎ ቅድም ያለውን ኤክስትራ ቅናሹን ማግኘት ይቻላል ማለት ነው። ፒያሳ ፓላስ ቪው ላይ የ30% ቅናሽ አለን። በቦሌ ጋዜቦ ዲፕሎማት አፓርትመንቶች ላይ እና ሳር ቤት አምባሳደር ፕሮጀክት ላይ ደግሞ የ20% የዋጋ ቅናሽ አዘጋጅተናል ማለት ነው። እነዚህን ቅናሾች በጊዜ ሳይሆን በሽያጭ የቤት ኮታ አስቀምጠናል። እነዛ አማውንት ቤቶች ሲሸጡ እነዚህ ዋጋዎች ይነሳሉ ማለት ነው። ዋጋው ውድ ነው የሚለው አሁን መፍትሄ አግኝቷል ማለት ነው። ቆንጆ አፎርደብል ፕራይስ አለን። ይህንን እድል መጠቀም ይቻላል ማለት ነው። በጣም ጥሩ መግለጫ ነው የሰጠኸኝ። ኦፈሩንም ለመጠቀም የሚፈልግ ሰው ካለ የውጭ ዲያስፖራ የምንላቸው አካላቶችን እናንተን በምንድን ነው ማግኘት የሚችሉት? እናንተን በዚያው አጋጣሚ መጨረሻ ማስተላለፍ የምትፈልገው መልእክት ካለ በዛው ንገር። እሺ፣ በጣም ጥሩ። እኛም ማግኘት ለሚፈልጉ ደንበኞች በዚህ በእናንተ ስክሪን ላይ ስልካችን እናስቀምጣለን። በዛ ስልክ ቁጥር ሪያሊቲ ሪል ስቴት ብለው ቢደውሉልን አንደኛ በቂ መረጃ ማግኘት ይችላሉ። በውጭ ያሉ አካላቶች መምጣት ካልቻሉ ባይዜ ካሉበት ሆነው ስለ ፕሮጀክቱ ዝርዝር መረጃ በቪዲዮም የታገዘ ማግኘት ይችላሉ። እዛው ባሉበት ቤት የሚገዙበትንም አሰራር አለን። በዲኤችኤል በኢሜይል መጨረስ ይቻላል። ካልሆነ ደግሞ አገር ቤት ባለ ተወካያቸውን መጨረስ ይችላሉ። ባለው ስልክ ቁጥር ቢደውልልን በቂ መረጃ እንሰጣቸዋለን ማለት ነው። በመጨረሻ ብዙ ምለው ነገር የለኝም። እንግዲህ ይሄንን ኦፈር ለአጭር ጊዜ ነው ያዘጋጀነውና ዋጋ የሚለው የነበረው ጥያቄ አሁን በደንብ ሶሉሽን ስላገኘ ቶሎ ይሄንን ቢጠቀሙበት እመርጣለሁ። ከዛ ባለፈ ከሪያሊቲ እውነትን ያገኛሉ። በጣም የሚኮሩበትን አፓርትመንት ያገኛሉ። ምንም አይነት ስጋት አይኖርባቸውም። ከሪያሊቲ ጋር ቤተሰብ ነው ማለት ነው የምፈልገው። እሺ አቶ አቤል በጣም አመሰግናለሁ። ጥሩ ጊዜ ነበረ። መልካም። እሺ ቴንክ ዩ